እሺ ዛሬ መጣሁት አንድ ነገር ላሳያችሁ ነው ማለት ሻማ ተጠቅመን ከቀለጠ በኋላ ከእንደገና ጥቅም ላይ ማዋል ማለት ነው። እንደዚህ ይሄኛውን የምንሰራው የቀለጠውን ሻማ ማለት ነው። የቀለጠውን በሆነ በኒኬል ነገር በማይቃጠል ነገር እናደርጋለን። መጀመሪያ አሁን ለምሳሌ የዚህን ቅርጽ ለማምጣት ይሄንን የተጠቀምነው ውስጡ ደግሞ እርድ አድርጌበታለሁ። እርድ ቢጫ ይሆናል ብዬ ነበር እርድ ያደረኩት ግን ጠቁሯል። ይሄኛውን ደግሞ በዚህኛው ነው ቻፕስቲክ ነው ያደረኩበት እና ውስጡ ደግሞ ኖርማል የቡታ ጋዝ ክር ነው ለአቅልጬ እዚህ ውስጥ አቅልጬ ከጨረስኩኝ በኋላ ትንሽ አንድ ለ2 ደቂቃ ክሩን እንደዚህ ይዛለው ማለት ነው። ከዛ ሲይዝ ጊዜ ለቃውና 1-2 ቀን ያድራል። ከዛ ኖርማል ሻማ ይሆናል። ይሄ በጣም ብዙ ጊዜ ስለቆየ ነው እንደዚህ አዋራ የሆነው። በትኩሱ በጣም ነው የሚያምረው እና ሞክሩት። አመሰግናለሁ።